ከቤ ጓደኛዬ ነች። ላለፉት 25 ዓመታት በግጥም ፕሮግራም ውስጥ ንሳተፍ አውቃታለሁ። የኮሚኒቲ ሊደር ነች። ለልጆች ነፍሷን እቅብራ የምትሰጥ በጣም ጎበዝ የሆነች ገጣሚ ነች። ሆማር የሚል ጽሁፍ አሳትማ በዚህ በፊት አስነብባናለች። አንጀታም ነች። ለልጆች ስትል የማትሆነው ነገር የላትም። ይሄንን መንፈሷን ነው ይዛ ከነ ዶክተር ግበ ከአባታችን ከአባ ኪዳነ ማርያም ዶክተር አባ ኪዳነ ማርያም ጋር ከመሳሰሉ ታላላቅ መነንዬ ከነዚህ ጋር ሆነው ይሄንን ትልቅ ራዕይ ሲያራምዱ በስራ ተፈትነው ስለ ልጅ ያላቸውን ጠቅላላ ካሳዩ ሰዎች ውስጥ በጣም ማውቃትና መመካባት እህቴ ነችና ወደዚህ ትመጫለሽ ከበውሽ ተስፋዬ ወደዚህ ትመጭልናለሽ። ብዙ ልናገር እችላለሁ ስለሷ፣ ግን በቃ አንጀታም ለልጆች ስትል ራሷን አሳልፋ መስጠት ከቤ ኧረ በእናታችኋን ሞቅ አድርጉት እንዴ ደስ አይል። እንኳን ደህና መጣችሁልን። እንደዚህ ቤት ሞልቶ ሳይ በሰዓት የመጣ ሰው ሳይ ዛሬ በጣም ነው የደነቀኝ። እኛንን እንጂ ለልጆች አሰብን የምንለው እናንተ ናችሁ ለልጆች ያሰባችሁት። የልጆች ነገር ስለሆነ ቀድማችሁ የመጣችሁት። አሁንም በድጋሚ ምስጋናዬን አቀርባለሁ። ምክንያቱም በልጆቻችን ላይ የሚደርሰውን ነገር ለእናንተ ለመንገድ ሳይሆን እንደው ያለፍኩበትን ያየሁትን ሁሌ የሚቆጨኝን ሁሌ የሚጸጽተኝን ይሄ ቢኖር ብዬ የምመኘውን ነገር ላይ ዛሬ ስለደረስኩኝ እንደው ያችን ለማለት ያክል ነው። ወደንም ጠላንም የሁለት ሀገር ልጆች ነው የምናሳድገው። ሁለት ማንነት ነው የምንሰጣቸው። አሜሪካ ትልቅ ሀገር ነው፣ የበለጸገ ሀገር ነው፣ ሁሉ ነገር አለው። ግን ለልጆቻችን አንድ የማይመች ነገር አለ። ልጆቻችን ማንነታቸውን ይዘው እንዳይወጡ ወይኛ አልሰጠናቸውም ወይ እነሱ አልተቀበሏቸውም። እኔ አልሰጠናቸውም ስል በጣም ይሄንን የምትጋሩኝ ይመስለኛል። ትንንሾች ሆነው ልደት ያከብራሉ፣ አብረው ይጫወታሉ፣ ቤተ ክርስቲያን ይሄዳሉ፣ አብረው ይዘምራሉ፣ አብረው ይጫወታሉ። በዛ ሁሉ ውስጥ ትንንሽ ልጆች ያላችሁ የማታዩት ነገር አለ፣ ከፍ ሲሉ የሚወጣ። እያደጉ ሲመጡ ትልቅ መረብ ይዘረጋላቸዋል ውጪ። አንተ ከየት ነህ? ሜሪላንድ። ኦ ሜሪላንድ? ኖ ማለቴ ኦሪጂናሊ ከየት ነህ? ኦሪጂናሊ ቤተሰቦቼ ከኢትዮጵያ። ኢትዮጵያ ያቺ ችግረኛው ሀገር፣ ጦርነት የበዛባት ሀገር ነው የሚሏቸው አይደል? ወጣቱ ጭንቅላቱን ሲነቀንቃየው። የዛን ጊዜ መልስ አላዘጋጀንላቸውም። ኢትዮጵያዊነታቸውን እኛ የምንሰጣቸው ነፃ ህዝብ ናችሁ፣ እናንተ እኮ ኢትዮጵያውያን ናችሁ፣ እናንተ እኮ ጎበዞች ናችሁ የምንለው አይደለም የሚጠቅማቸው። ሁለት ነገር አለ የሚጠቅማቸው። አንዱ ጥበብን ታሪክን ማውረስ አለብን። ጥበብና ታሪክ ስናወርሳቸው ጥበብን ከእግዚአብሔር ያገኛሉ። እንደዚህ እንደ ዛሬ እንደ አሃዱ አይነት ትምህርት ቤት ሲከፈት። ታሪክንስ የኛ ልጆች ብዙ ሰው ጥቁር ናችሁ ይላል። አዎ ድብን ያል ጥቁር ነን። ለምንድን ነው አፍሪካን አሜሪካን ማትባሉት ይሏቸዋል። አፍሪካ ትልቅ ኮንቲነንት ነው፣ 54 ሀገሮች ያሉት። አንዲት ሀገር አለች እነሱ የመጡባት ኢትዮጵያ። ኢትዮጵያ ደግሞ ለዓለምም ብዙ ነገር አበርክታለች። የኛ ልጆች ለምንድን ነው በዛ የማይኮሩበት? ስታርባክስ ሄደው ቡና ሲጠጡ ዲኖ ባይ ዘ ዌይ ቡናን እኮ ለሀገር የሰጠች እኮ ለዓለም የሰጠች እኮ ኢትዮጵያ ናት፣ ሊከበሩ ይገባል። ለዓለም ያበረከቱ እንጂ ኢሚግራንት አይደሉም፣ ዝም ብለው የተቀላቀሉ አይደሉም። ሌላስ የሰው ልጅ መገኛ ትልቁ ነገር አለቃዬ የዛሬ 20 ዓመት ዋሽንግተን ፖስት ላይ የተጻፈ ጋዜጣ አምጥታ
እናንተ ሀገር ኮኑ ሰው የተገኘው that means እኔም ኢትዮጵያዊ ነኝ አለችኝ ነጭ ናት እሰየው ይሄንን ታዲያ ለልጆቻችን መንገር የለብንም ልጆቻችን ቀና ብለው መሄድ የለባቸውም አንተኮ የስደተኛ ልጅ ነህ ዛሬማ ድመት በሉ ውሻ በሉ የሚባልበት ደረጃ ተደርሷል አይደለ የኛ ልጆች ግን ቢወድቁ የሚነሱ የቅዱስ ያሬድ ልጆች ናቸው ቅዱስ ያሬድ ያው ታሪኩን ታውቁታላችሁ 6 ጊዜ ወድቀው በሰባተኛው የታወቁ የዜማ ደራሲ ሆኑ አይደል የኛ ልጆች ሲወድቁ መኝታ ቤት ይደበቃሉ ሲወድቁ ነገ መነሳት እንዳለባቸው አያውቁም ሲወድቁ ደካሞች ይባላሉ ውጪ በዘር በምን ተተብትበው ብዙ ነገር ተጠይቀዋል አንገታቸውን ደፍተዋል የረሃብተኛ ሀገር ናችሁ ተብለዋል በዛ መድፋት ውስጥ አንገታቸውን አቀርቅረው ራሳቸውን የሚገሉ አሉ ስንት ቀበርን ከዛ ተነስተው ከኮሌጅ ድሮፕ አውት ያደርጋሉ አንድ ወዳጄ ነገረችኝ ልንገራችሁ ልጇ ሁለተኛ ዓመት ተማሪ ሆኖ ማሚ መጣለሁኝ ነገ አላት ለምን ተረበሸች እመጣለሁ እነግርሻለሁ ሲመጣ ከኤርፖርት ጀምራ ምን ሆነሃል ምንድነው ወይኔ ጉዴ ደሞ ድሮፕ አውት ሊያደርግ ነው ደሞ ምን ሊሆን ነው እንደው ምን ይሻለኛል ስትል መጣ በማግስቱ ማሚ እኔ ማን ነኝ አላት ሰውነ ምንድነው ነው ለምን አምጥተሽ እዚህ ወለድሽኝ እኔ ማን ነኝ ማንነት የሌለኝ ሰው ነኝ አለ እውነት አለው አልሰጠነው ያልሰጠነውን አንጠይቅም ልጆቹ እኔ አሁን ኦንላይን ላይ አስተምራለሁኝ እና በጣም ደስ ከሚለኝ ነገር ልጆች እንደ ስፖንጅ ነው ውሃ እንደሚመጥ ስፖንጅ ነው የሚመጡት ጎበዞች ናቸው ላለፉት ምናልባት እዚህ ላይ አልተጻፈም የኢትዮጵያ መጽሐፎች ወደ ላይብረሪ እንዲገቡ እኔና አንድ ጓደኛዬ አድቮኬት አድርገን መጽሐፉ ገባ አንዳንድ ሰዎች አሜሪካ ለተወለዱ ልጆች አማርኛ መጽሐፍ መግባት ለምን ያስፈልጋል አሉ ፒር ሰፖርት ያስፈልጋቸዋል አማርኛቸው የነሱ መሆኑን የሚያውቁ ብዙ ያስፈልጉናል እነሱ ባለ ታሪክ መሆናቸውን የሚያስፈልጉ ብዙ ያውቁናል እኛኮ ከአፍሪካን አሜሪካንም ጋር ጥንት በ1808 ኢትዮጵያውያን ነጋዴዎች ለአፍሪካን አሜሪካን ሃርለም ላይ ቤተክርስቲያን ከፍተዋል እኛ ወዳጅ ነን ጸበለንም በእነሱ ትግል ነው እዚህ ላይ ወተን አሁን ነፃነት ያገኘ ነው ይሄንን ለልጆቻችን ማስተማር አለብን እዚህ ሀገር እንኳን ምልክት የሚሰጡት አለ ፕሬዝዳንት ኦባማ ሄደው ያንን ቸርች አክብረዋል ከ200 ዓመት በላይ ነው የፈጀው ያንን አድርገዋል ልጆቻችን እሱን ማወቅ አለባቸው ከልጆቻችን ብዙ የተደበቀ ሚስጥር አለ ያልነገርናቸው ያላስተማርናቸው የእግዚአብሔር ቃል ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች እና መሬቷ ናት የምትዘረጋው ልጆቻችን ናቸው ሲከፋቸው ተስፋ ሲቆርጡ ይሄ ለእናንተ አይገባም ሲሏቸው ገብተው ተንበርክከው መጸለይ የሚችሉ እጃቸውን ወደ እግዚአብሔር የሚዘረጉ ልጆች ያስፈልጉናል አልሰጠናቸውም ያልሰጠናቸው ነው የምንጠይቃቸው እቺን አንድ ማስታወሻ ከየኔ ተማሪ የሆነች ልጅ ያደረገችው ልነግራችሁ ነው ትምህርት ቤቷ ዌስት ቨርጂኒያ ነው ብዙ ነጮች የበዙበት አንድ ሁለት ጥቁር ያለበት የሆነ ፕሮጀክት እንዲሰሩና ያንን ፕሮጀክት እንዲያሳዩ እንዲይዘው እንዲወዳደሩ የሶስተኛ ክፍል ተማሪ ናት አይውሽ ዛሬ ብትመጣ አልቻለችም ሉዋና ሰለሞን ትባላለች እሷ ለትምህርት ቤቷ ለመወዳደር ማንን ተጠቀመች ድንቅነሽን ተጠቀመች ሉሲን ተጠቅማ በትምህርት ቤቷ አንደኛ ሆነች በካውንቲው አንደኛ ሆነች በሪጂናል አንደኛ ሆነች በመጨረሻ በስቴት አንደኛ ሆና የተወዳደረችበትን የሉሲን ስዕል አምጥታ ለኔ ሰጠችኝ
አሁን ለኔ ሳይሆን ለሷ ነው የሚጨበጨበው። ምክንያቱም ማንነቷን ሳታፍርበት ቀና ብላ ስላሳየች። በሚቀጥለው ዓመት ምን አደረገች? የፌር ነገር ትምህርት ቤት ውስጥ ሲሰራ የኢንተርናሽናል ዴይ ምናምን ሲሉ ምን እንዳደረገች ታውቃላችሁ? አሰልፋ በአማርኛ ሁሉንም ሰው ስማቸውን እየጻፈች መኝታ ቤታችሁ አስቀምጡታለች። ላይብረሪ የገባው መጽሐፍ አሁን አላገለገለም። ፒር ሰፖርት ያስፈልጋቸዋል። ልጆቻችን እንዲታወቁ ያስፈልጋል። ትላንትና ወዲያ ባለፈው ሳምንት አንድ ልጅ እማማ ከቤ ኢንተርናሽናል ዴይ አከበርን፣ ከዛ ለተማሪዎቹ መጽሐፍ አምጡ ብዬ ወረቀት አምጡ ብዬ ስማቸውን በአማርኛ ጻፍኩኝ አለ። መኩራት ጀመሩ። እቺ እንግዲህ ትንሿ የጋን መብራት ናት። አሃዱ ምን ሊሰራ ይችላል? 5 ቀን ትምህርት ቤት መተው በባይብል ቤዝድ የሆነ ትምህርት ተምረው ለብቻቸው አይደለም። እኛ አሁን ብዙ ጥያቄዎች የሚነሱ ይኖራሉ። መልስ አለኝ እኔ። ልጅህ ወይም ልጅሽ ማንን እንደምታገባ አናቅ። እሷንም እሱንም ይዛ ኢትዮጵያ ኦርቶዶክስ ቤተክርስቲያን ልጆቹን ክርስትና ማንሳት አለባቸው። በዚህ ደረጃ ነው ልጆቹ እንዲያድጉ የምንፈልገው። ሳይንስም ከእግዚአብሔር ነው፣ ሂሳቡም ከእግዚአብሔር ነው። ሁሉም ነገር በዚህ ምድር ላይ ያለ ነገር ሁሉ ከእግዚአብሔር ነው። እግዚአብሔር የሰጣቸውን ተጠቅመው ትልቅ እንዲሆኑ አባ ኪዳነ ማርያም ይሄን ሐሳብ ስላመጡት ከልቤ አመሰግኖታለሁ። ከልቤ ይሄ ለላቸው ናቸው፣ እኔንም ጨምሮ ማለት ነው። ስለዚህ ግን ይሄ ነገር ግን ሲያቃጥለን ለምን አንሰራውን ብለን ተነሳን። ግን ስንሰራው ሐሳብ ብቻውን በቂ አይደለም። ሌላ ድጋፍ ይፈልጋል፣ ዕውቀት ይፈልጋል፣ ገንዘብም ይፈልጋል። ስለዚህ እንደ ኮሚኒቲ አንድ ኢንስቲትዩሽን እስቲ እናቁምና ሌላ ቦታ ሳንሄድ እዚህ ውስጥ ያለ ነው አንድ ኢንስቲትዩሽን አንድ በእግዚአብሔር ስም የሚማሩበት ልጆቹ አብረው የሚሮጡበት አብረው የሚጫወቱበት ክራይስ የሌለበት ረብ የሆዳችንን እንኳን አውጥተን ብናወራው ብዙ ነው ያለው። ብዙ ሰው ያለቅሳል። ያንን ለቅሶ የምናብስበት ያንን እንባ የምንጠርግበት የዛችን እናት አንጀቷን አብረን ቆመን እቴ አይዞሽ ወንድሜ አይዞ ብለን ልጆቻቸውን የምንረዳበት ኢንስቲትዩሽን ሳናቋቁም ከዚህ ቤት ብንወጣ ታሪክ ይወቅሰናል። እናንተ ጊነስ ቡክ ላይ የምትጻፉ ናችሁ። ታሪክ ልትሰሩ ነው የመጣችሁት። በምትችሉት በጸሎት በገንዘብም ወይም ደግሞ በድጋፍ በእውቀት ከዚህ አሁን እኛ ከሰጠነው ሐሳብ የበለጠ ሐሳብም ካላችሁ እሰየው። እኔ በበኩሌ እሰይ ስለቴ ሰመረ ብዬ ነው ዛሬ የምዘምረው። ለምን 15 ዓመት ፐብሊክ ላይብረሪ ውስጥ በነፃ ነው የሰራሁት። በነፃ ነው ሳገለግል የነበረው ልጆቼን። አሁን ኦንላይን ላይ 60 ተማሪዎች አሉኝ። እሰይ ስለቴ ሰመረ። ትምህርት ቤት ተከፈተ፣ አብረው የሚጫወቱበት አብረው የሚሮጡበት። እሰይ ስለቴ ሰመረ። እንዴት ነው ይሄንን ምን ብዬ ልናገር? የጋን መብራት ሆኜ ጭላንጭል የነበርኩት መብራት በራ። እሰይ ስለቴ ሰመረ። ልጆቻችን ዛሬ የሚጫወቱበት የሚሮጡበት አብረው የሚዘምሩበት ትምህርት ቤት ተከፈተ። እሰይ ስለቴ ሰመረ። ስለዚህ አመሰግናለሁ።